እሺ እመቤታችን አግብታ ነበር የሚል አለ? ልጆች እንዳላት መጽሐፍ ቅዱስ ይናገራል። አግብታ ነበር የሚል አለ? ታጭታ እንደነበረ መጽሐፍ ቅዱስ ይናገራል። ከዛ በኋላ ደግሞ ታጭታ እንደነበረ ይናገራል። ከዛ በኋላ ደግሞ ልጆች እንዳላት ከዛ በኋላ ወደዛ ለምን አታልፍም? ቆይ አንዴ ልጆች እንዳላት ይናገራል። ልጆች ካላት አግብታለች። ባጭሩ ልጆች አላት የሚል ጥቅስ ስጠኝ። ጥቅስ ወንድሞቹ ልጆች አላት የሚል ጥቅስ አለ ብለኛል። ጥቅስ እሱ እሰጥሃለሁ። ወንድሞቹም ይላል መጽሐፉ። ልጆች አላት የሚለውን ጥቅስ እመቤታችን ልጆች አላት የሚል ወይም የእሷ ልጆች ተብሎ የተጠቀሱ ጥቅስ ምን ችግር አለው? ላወጣልህ። ንገረኝ፣ እኔ ላወጣልህ። ቆይ ላወጣልህ ወንድሜ። አንዴ ልጆች አሏት የሚል አግብታለች በመጽሐፍ ወንድሙስ ብሎ ሰርቻለሁ። ምን አልኩ? ቆይ ወንድሙስ ብሎ ሰርቻለሁ። ቆይ አንድ ጊዜ ምን አልከኝ? ማቴዎስ 13:55 ላይ ላውጣልህ? እያወጣሁ ነው። እሱን እያወጣሁ ነው። ላውጣልና ላንብብልህ። ችግር የለም። እሺ እንዲህ ይላል። እስኪ የድንግል ማርያም ልጆች ይላል። አሜዚንግ። አኬ ጥያቄን እስኪ ያስታውሰን አንዴ። የእመቤታችን ልጆች እሺ እንደዚህ ይላል። ይህ የጸራቢው ልጅ አይደለምን ይላል። የጸራቢ ልጅ ጸራቢ የተባለው ማነው? ዮሴፍ ልጅ ነው ኢየሱስ። በቤቱ ያደገ ስለሆነ ልጁን በቤቱ ያደገ ስለሆነ እንጂ በስጋ የራሱ ልጅ አይደለም። ግን ልጁ ተብሎ ግን ተጠርቷል። በስጋ የእርሱ ልጅ አይሆንም። በጣም ጥሩ። ይህን እንዳትረሱ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ብሎ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ይላል። እነዚህ ልጆች እንግዲህ ኢየሱስ የዮሴፍ ልጅ ተብሎ የዮሴፍ ልጅ ከተባለ እነዛ ልጆች ነሰሰርሊ የማርያም ልጆች እንደመሆናቸው በምን ያሳያል? አሁን የማርያም ልጆች የሚል እዚህ ጋር ጠቅሴት አለ። በጌታ በጣም ጥሩ ጥያቄ። እሺ እድል ስጠኝ። በጣም ጥሩ ጥያቄ። ኦኬ፣ በደንብ አድርጋችሁ ስሙኝ። ከታችም ከላይም ያላችሁ በደንብ ስሙኝ። ሚዩት እንዳታደርጊ ፕሊዝ። በደንብ ስሙኝ። ኢየሱስ የዮሴፍ ልጅ አለመሆኑን ያወቅነው በሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ መልአኩ መጥቶ ለማርያም ስለነገራት ነው ያወቅነው። የዮሴፍ ልጅ መሆኑን እኛ ያወቅነው። እኛም ብንሆን እንደነዚህ ሰዎች አብረን ብንሆን ኖሮ ዮሴፍ በማርያም ቤትና በማን ነው ኢየሱስ በማርያም ቤትና ቆይ አንድ ጊዜ ሰማ ፕሊዝ። አታቋርጥ ብያለሁ። ስብከት እንድትሰብክ አይደለም እኮ የከፈትኩልህ። የጠየቅኩህን ጥያቄ መጀመሪያ አስታውሰኝ። ኦኬ፣ የዮሴፍ ልጅ ሌሎቹ ኢየሱስ ክርስቶስ የዮሴፍ ልጅ ተብሏል። ሌሎቹ የዮሴፍ ልጅ ማለት ሳይወልደው ከተባለ እነዛንስ መውለዷን በምን አወቅን ነው አይደል? የማርያም ልጆች መባሉን ከየት አመጣው? እዚህ ጋር የማርያም ልጆች ይላሉ ወይ ነው? ቀጥታ ወደሱ ገባ። የማርያም ልጆች የሚለውን አሳየኝ። የማርያም ልጆች የሚለው እንዴ? ይኸው እኮ አሁን እኮ አንተ አነበብከው ራስህ እኮ። የማርያም ልጆች የሚል አላነበብኩም። አንተ ካልጨመርክ ምን ብለን ያነበብከው? ኢየሱስን የጸራቢውም ልጅ አለውና ከዛ በኋላ ወንድሞቹ አለ። ወንድሞቹ ለማለት እናቱስ ማርያም ትባል የለም ወይ? እናታቸው አይልም። እናታቸው ሳይሆን እናቱ የጌታቸው እንዴ ሰብጀክቱ የወሬው ሰብጀክት ኢየሱስ ስለነበረ ነው። እሺ፣ ስለዚህ አሁን የወሬው ሰብጀክት ኢየሱስ ነው። ከዛ በኋላ እኔ አሁን አንተን ብገልጽ ይሄ አኬ አይደለም ወይ? ቆይ ይሄ አኬ አይደለም ወይ? ቆይ አንድ ጊዜ ምንድን የማርያም ልጆች የሚለው ነው። ይሄው እኮ አለለ እኮ ወንድሞቹ ሳለ እኮ ወንድሞቹ አለ እንጂ የእርሷ ልጆች ናቸው። እህቶቹና ወንድሞቹ ብሎ እኮ ጠቀሰ። ወንድሞቹ እህቶቹ ተባሉ እንጂ ነሰሰርሊ የአንተ ወንድሞች ለመባል የእናት ልጆች ናቸው የሚል ምንም አይነት የመጽሐፍ ቅዱስ ጥቅስ አታመጣም። ግዴታ የዮሴፍ ልጆች ብቻ መሆናቸውን ከምን አወቅ አንተ? ብያለሁ። እኔም ጥያቄን የጠየቁ ብያለሁ ወይ? እኔ ሲጀመር የዮሴፍ ልጆች ናቸው ብያለሁ። እንግዲህ አንተ ነህ እሱን ልትል እንደሆነ እርግጠኛ ነኝ። እርግጠኛ አትሁን። እኔን ጠይቀኝ። ፊት ለፊት ላይ የምታየው አክሊል ይባላል። አክሊልን ጠይቀው። እንደነዚህ አይነት ነገሮች ታሪካዊ ነገሮች ስለሆኑ ከሁለተኛው ክፍለ ዘመን ከነ ሄጌሲጶስ ጀምሬ ታሪኩ እንዴት እንደመጣን ያሳይሃለሁ። ኦኬ፣ ወደዛ ከማለፌ በፊት ግን
ነሰሰርሊ ወንድሞች ለመባል የአንድ እናት ልጆች መሆን አለባቸው የሚል አንዲትም ጥቅስ ስለሌለ የማርያም ልጆች የሚሉን ጥቅስ አምጣ። ኢየሱስ የማርያም ልጆች ብሎ ወንድሞቹን ስለሚጠቅስ ኢየሱስ የማርያም ልጆች ብሎ እነዚህ ሰዎች በቤቱ ውስጥ ያሉ ሰዎች ናቸው። ኢየሱስ የማርያም ልጆች ብሎ የጠቀሰበትን እስቲ አምጣ። አሁን እንደዛ ደግሞ አልክ አምጣ። ምንድን ኢየሱስን ለመጥቀስ የማርያም ልጆች ብሎ ስለጠቀሰ መጽሐፉ የጠቀሰበትን አምጣ። የማርያም ልጆች ብሎ መጽሐፉ የጠቀሰበትን አየህ። የለም ወንድሞቹና እህቶቹ ብሎ ጠቀሰልህ እኮ። አየህ በቃ እንደዛ ብሎ አስተካከል። ወንድሞቹና እህቶቹ ብሎ ጠቀሰልህ። የማርያም ልጆች የሚል ጥቅስ አለ እንዴት? በቤት ውስጥ ስለ ማርያም እና ስለ ኢየሱስ ስለ ዮሴፍ ሲያወራ ቆይቶ ስለ ማርያም ስለ ኢየሱስ እና ስለ ዮሴፍ ሲያወራ ቆይቶ ወንድሞቹስ እነዚህ ብሎ ሲጠቅስ እየጠቀሰ ያለው በቤታቸው ውስጥ የነበሩትን ልጆች ነው። ስም ጠርቶ በስማቸው ነው የጠቀሰው። ወደ እነሱ እኮ እመጣልሃለሁ። ምን ዝም ብለህ ቸኮልክ እንጂ እኔ መምጣት እችላለሁ እኮ ወደ እነርሱ። አሁን እንግዲህ መጽሐፉ የሚለን ያንን ነው። መጽሐፉ የሚለን ያንን ነው። አትቸኩል። መጽሐፉ የሚለን ያንን ነው። መጽሐፉ የማርያም ልጆች ብሎ አስቀምጧቸዋል አላስቀምጣቸውም? ወይ አስቀምጧቸው ወይ አላስቀምጣቸው በላይ መጀመሪያ እናቱ ማርያም ትባላለች ብሎ እሱን ከጠቀሰ በኋላ እነሱን ደግሞ የኢየሱስ እናት አይደለችም መቻልኩኝና እኔ ስለሱ አልጠየቅኩም። አሁን የምጠይቅህን አንተም ቢሆን በቦታ ብትሆን የምታደርገው ማብራሪያ የሚያስፈልገው ከሆነ ወደዛ እንሸጋገራለን። ኢየሱስ የዮሴፍ ልጅ እንዳልሆነ ኢየሱስ የዮሴፍ ልጅ እንዳልሆነ ያወቅነው እኛ ስለተነገረን ነው። አንዴ እባክህን ዜዶ ፕሊዝ፣ እየሰማህን ካላወራህ አንግባባም። ኦኬ የማርያም ልጆች ብሎ ነው የሚያስቀምጣቸው መጽሐፉ ወይስ አይደለም? ነው ወይም አይደለም? ወንድሞቹ እህቶቹ ብሎ ይጠቅሳል። ጠየቁን አሰማም እንደ አንተ ያው መለስኩላት። አይ ኖ ዜድ ነው ፕሊዝ። እንግዲህ እንደዚህ እንትን አንበል። ስትጠየቅ የምትጠየቀውን መልስ፣ ከዛ በኋላ ማብራሪያውን ታስቀምጣለህ አልኩህ። ስለዚህ አንተ እነዚህ ሰዎች በቤቱ ያሉ አይደሉም አይደል? አንዴ ቆይ፣ እኔ እንደዛ አላወራሁም። ቆይ አንዴ፣ የኔንማ ሀሳብ መች ሰማ? እኔ ከዚህ በፊትም ሳስረዳው አትሰማ። ስለ እመቤታችን ድንግልና ሳወራ ይህን ነገር እንኳን ስቼ እኮ አብራርቼ ነበረ ከታሪክ አንጻር ማለት ነው። ኦኬ አሁን እሱን አንድ የያዘውና መጽሐፍ ቅዱስ ላይ ነው የምልህ የማርያም ልጆች ተብለው ከኢየሱስ ውጭ የተጠቀሱ አሉ ወይ? ዮሐንስ ተጠቅሷል መስቀል ላይ እነሆ እናትህ እነሆ ልጅሽ ስለሚል ራሱ ኢየሱስ። ዮሐንስ ደግሞ የእርሷ ልጅ እንዳልሆነ እናውቃለን። ከዛ ውጭ ግን የድንግል ማርያም ልጆች ወይም የማርያም ልጆች ተብሎ ከኢየሱስ ውጭ የተጠቀሰ አለ ወይ? በቤቱ ያሉት ተጠቅሰዋል። የማርያም ልጆች የሚለውን ጥቅስ ብሽ ስጠኝ። ተጠቅሰዋል ብለሃል። የማርያም ልጆች ተብሎ የእናቱስ ማርያም አይደለችም ወይ ተብሎ ተጠይቆ ልጆች በስም ዜዶ ውረድ፣ በቃ ይቅርታ። ወይም ሚዩት አድርግና ተቀመጥ። ዝም ብለህ ቁጭ ብለህ ባትወርድም ችግር የለም፣ ግን ከአሁን በኋላ እንዳታወራ እሺ። ሚዩት አድርገው። የማርያም ልጆች የሚል ጥቅስ የለም። ጥቅስ አምጡ ሲባል የለም። ወንድሞች ተብሏል። ታዲያ ወንድሞች ቢባል እንዲሁ የግዴታ እንደ ወንድሞች ስለተባለ ብቻ በቃ የእናት ልጆች ስለሆኑ ነው ይባላል? እንደዚህ አይነት ድምዳሜ ከየት መጣ? የለም። አየህ፣ ጥቅስ አምጡ ሲባል የለም። ቅዱሳን አይማልዱም። እምነታችሁ ነው? አዎ። ከመጽሐፍ አምጡ? የለም። የድንግል ማርያም ልጆች አሏት የሚል ጥቅስ አለ? አለ። እሺ አምጡ። ወንድሞች የሚል ነው ያለው። ልጆች የሚል አለ? አዎ አለ። እስቲ አምጡ ወንድሞች። ድንግል ማርያም ልጆች አሏት ወይ የሚል ጥቅስ አለ? አለ። በግልጽ የለም። ያው ማምጣት አግቷችኋል ጋር እና ሰው ከዛ አንጻር ለማየት ሞክሩ።